ብዙዎቻችን ትምህርት ቤት ሄደን ጎበዝ ተማሪ ሆነን ጥሩ ስራ ይዘን ሀብታም እንደምንሆን ተነግሮናል። ግን እውነታው ይሄ ነው? ሮበርት ኪዮሳኪ አይደለም ይለናል። ሰላም ጤና ይስጥልኝ የኢትዮፒክ ቤተሰቦች። ዛሬ በዓለም ላይ በብዙ ቢሊዮን የሚቆጠሩ ሰዎችን ህይወት የቀየረውና የብዙ ባለጸጎችን የአስተሳሰብ በር የከፈተውን ሪች ዳድ ፑር ዳድ ወይም ሀብታሙ አባት ድሃው አባት የተሰኘው መጽሐፍ በዝርዝር እንመረምራለን። ሮበርት ኪዮሳኪ ሁለት አባቶች ነበሩት። አንደኛው ብዙ የተማረ ዶክተሬት ዲግሪ ያለው ግን ገንዘብ የሚቸገር ድሃ አባት፣ ሁለተኛው ደግሞ 8ኛ ክፍል እንኳን ያላጠናቀቀ ግን ከተማው ላይ ትልቁ ባለ ሀብት የሆነው የጓደኛው አባት ወይም ደግሞ ሀብታሙ አባት ነው። ትምህርት 1 ሀብታሞች ለገንዘብ አይሰሩ። ሮበርት በ9 ዓመቱ በድህነት ምክንያት የጓደኞቹ ግብዣ ሲገለል የተሰማው ስሜት ለዚህ ሁሉ ትምህርት መነሻ ነበር። ሀብታም አባቱ ሮበርትን ማይክን በሰዓት 10 ሳንቲም ብቻ እየከፈለ አቧራ እንዲጠርግ አደረጋቸው። ለምን? አብዛኛው ሰው ለገንዘብ ሲል ይለፋል። ሀብታሞች ግን ገንዘብ ለእነሱ እንዲሰራ ያደርጋሉ። ሮበርት እንደሚለው ሰዎች በሁለት ስሜቶች ይነዳሉ። አንደኛው በፍርሃት፣ ሁለተኛው ደግሞ ስግብግብነት ይለናል። ፍርሃት ገንዘብ የማጣት ፍርሃት ጠንክረን እንድንሰራና ደሞዝ እንድንጠብቅ ያደርገናል። ስግብግብነት ደግሞ ደሞዝ ስናገኝ ደግሞ በዛ ገንዘብ ልንገዛቸው የምንችላቸው ነገሮች እንድንመኝ ያደርገናል። ይህ የአይጥ ሩጫ ወይም ራት ሬስ ይባላል። ከዚህ ለመውጣት ስራ እንደ መማሪያ እንጂ እንደ ብቸኛ የገቢ ምንጭ ማየት ማቆም አለብን። ትምህርት 2 የፋይናንስ እውቀት ወይም ደግሞ ፋይናንሻል ሊትሬሲ። ብዙዎች ችግራቸውን የሚፈታው ተጨማሪ ገንዘብ ይመስላቸዋል፣ ግን ትልቁ መፍትሄ ገንዘብን ማስተዳደር ነው። ሀብታም ለመሆን በሀብት እና በዕዳ ወይም ላያቢሊቲ መካከል ያለውን ልዩነት ማወቅ አለባችሁ። ሀብት በኪስ ውስጥ ገንዘብ የሚያስገባ ወደ ኪስ ገንዘብ የሚያስገባ ለምሳሌ አክሲዮን፣ የሚከራይ ቤት፣ ንግድ። ሁለተኛው ደግሞ ሊያቢሊቲ ወይም ዕዳ የምንለው ነው። ከኪስ ገንዘብ የሚያወጣ ነገር ነው። ለምሳሌ በብድር የተገዛ መኪና፣ የቤት ዕቃዎች። ለምን ካላችሁ ኦልሞስት እነዚህ በየእንትኑ ይሄ ብር ያስፈልጋቸዋል ለመንቀሳቀስ፣ ለነዳጅ ምናምን የምናወጣቸው ብሮች አሉ። ስለዚህ ይሄ ከኪስ ገንዘብ ያስወጣል ማለት ነው። ደግሞ ሮበርት እንግዲህ የመኖሪያ ቤት ዕዳ ነው ይላል። ለምን? ምክንያቱም ግብር፣ ጥገና እና ኢንሹራንስ ስላለው ከኪስ ገንዘብ ያወጣል። ሀብታም ለመሆን መጀመሪያ ሀብት ወይም ደግሞ አሴት ገዝተክ በሱ ገቢ ዕዳህን ወይም ደግሞ መሸፈን አለብህ ማለት ነው። ትምህርት 3 የራስህን ስራ ተመልከት ወይም ማይንድ ዩር ቢዝነስ። የማክዶናልድ መስራች ሬይ ክሬክ ተማሪዎች ስራዬን ምንድን ነው ብሎ ጠየቃቸው። ሁሉም በርገር መሸጥ አሉት። እርሱ ግን ስራዬ ሪል ስቴት ነው አላቸው እና ምክንያቱም የማክዶናልድ ስኬት ያለው በርገሩ ላይ ሳይሆን የያዛቸው መሬቶች ላይ ነው። ስራ ለሌላ ሰው ገቢ መፍጠር ነው። እንግዲህ የምትሰሪው ስራ ሌላ ሰው ገቢ ይፈጥራል ማለት ነው። ንግድህ ግን ወይም ንግድሽ የጀመርሽው ንግድሽ ግን ለአንቺ ወይም ለአንተ ሀብት መገንባት ነው ማለት ነው። የቀን ስራህን ሳትለቅ ጎን ለጎን የራስን ሀብት አምድ መገንባት ጀምር። ትምህርት 4 የታክስ ታሪክ እና የኮርፖሬሽን ኃይል። ታክስ መጀመሪያ የመጣው ሀብታሞችን ለመቅጣት ነበር፣ ግን በመጨረሻ ሰለባው የሆነው መካከለኛ ክፍል ነው። ኦልሞስት ዳሁንም መካከለኛው። ሀብታሞች በህጋዊ መንገድ ኮርፖሬሽን በማቋቋም ታክስ ይቀንሳሉ። ሰራተኛ ግን ምን ያደርጋል? አስቡት። ሰራተኛ ደግሞ ያገኛል፣ ታክስ ይከፍላል፣ የተረፈውን ያወጣል። አስቡት። ለ30 ቀን ይሰራል፣ ብር ያገኛል፣
ከዛ ላይ ታክስ ይከፍላል መጀመሪያ ወይም 20 ሺህ ብር ወይ 30 ሺህ ብርም ኔቱ ግን 30 ሺህ አይደርሰውም። ታክስ ነው መጀመሪያ የሚከፍለው። then የተረፈውን ያወጣል ማለት ነው፣ ይጠቀምበታል። አሁን ደግሞ ወደ ባለሀብቶች ጋር እንሂድ። ባለሀብት ያገኛል then ደግሞ ያወጣል፣ የሚያስፈልጉት ነገሮች በሙሉ ያወጣል። then ሶስተኛው ስቴፕ ደግሞ በተረፈው ላይ ታክስ ይከፍላል ማለት ነው። እንግዲህ ልዩነቱ ይሄ ነው። ይህንን ልዩነት ማወቅ ብቻ በአመታት ውስጥ በሚሊዮኖች የሚቆጠሩ ልዩነት ይፈጠራል። ስለዚህ ወዳጅ ትምህርት 5 ጋር እንሄዳለን። ትምህርት 5 እና 6 አንድ ላይ የኢንቨስትመንትና ለመማር መስራት። ስለዚህ ኢንቨስትመንት አእምሯችን ትልቁ ሀብታችን ነው። ሮበርት እንደሚለን በ1990 ላይ አነስተኛ ካፒታል ተጠቅሞ በብልሃት ትርፍ ያገኘበት የሪል ስቴት ንግድ እንደ ምሳሌ ያነሳል። የፋይናንስ ብልህነት ወይም ፋይናንሻል አይኪው ካደገ እድሎች በየቦታ ይታዩዋል። ሌላኛው ክህሎት ወይም ደግሞ ከታላቅነት የራቃችሁት በአንድ ክህሎት ብቻ ነው። ብዙ ተሰጥኦ ያላቸው ሰዎች ድሃ የሆኑት መሸጥ ስለማይችሉ ነው። የሽያጭ ወይም ሴልስ እና የግብይት ወይም ማርኬቲንግ ክህሎት ለማንኛውም ስኬት ወሳኝ ናቸው። ለመማር ስራ እንጂ ለደሞዝ ብቻ አትስራ። ትምህርት 7 እንቅፋቶችን ማሸነፍ። ዕውቀቱ ኖሮን ሀብታም እንዳንሆን የሚያደርጉን 5 ዋና እንቅፋቶች አሉ። አንደኛው ፍርሃት። ገንዘብ አጥቶ የማያውቅ ሀብታም አላየሁም፣ ግን አንድም ሳንቲም አጥቶ የማያውቅ ብዙ ድሃ አይቻለሁ። ስለዚህ ፍርሃት እንግዲህ ወደ ኋላ ያስቀርናል። ሌላኛው ጥርጣሬ ወይም ደግሞ ተጠራጣሪነት። ይሄ አይሆንም የሚሉ ሰዎችን አትስሙ። አሸናፊዎች ይተነትናሉ እንጂ አይተቹም። ስለዚህ ተጠራጣሪነትን አስወግድ። ሶስተኛው ስንፍና። ይህንን መግዛት አልችልም የሚለውን አጥፋና ሌላም በምን ትተኳለህ? እንዴት መግዛት እችላለሁ በሚል በአነቃቂ ጥያቄ ተኩት። አራተኛ መጥፎ ልምድ። ሁልጊዜ መጀመሪያ ለራስ ክፈል። pay yourself first, which means ይሄ ደግሞ ምናልባት መጀመሪያ ለራስ ክፈል ሲባል መጽሐፉን በደንብ ታነቡታል። ገንዘብ ይመጣና እጃቸው ላይ መጀመሪያ የሚከፍሉት ምንድነው? ይሄ ብድራቸውን ወይም ደግሞ ያለባቸውን እዳዎችን በሙሉ በአንድ ይከፍላሉ። ከዛ ስለራሳቸው የሚያስፈልጋቸውን አይከፍሉም። መጨረሻ ላይ ነው ሲያዩ አይበቃቸውም ወይ ኔክስት ቀን ይላል። ይሄ መጀመሪያ ለራሴ መክፈል ልምምድ አድርግ። አምስተኛው ትዕቢት ነው። የማታውቀውን ነገር ዝቅ ብለህ ተማር። ስለዚህ አውቃለሁ ወይም ደግሞ ኢጎን ማስተንፈስና አዳዲስ ነገሮችን የመማር ዝቅ ብሎ የመማር ብቃት አሳድጉ። ወይም ደግሞ ሀብታም መሆን ምርጫ ነው። ድህነት ልክ እንደ ጄኔቲክስ ከትውልድ ወደ ትውልድ ይተላለፋል። ያንን ሰንሰለት ለመስበር ግን ዛሬውኑ የአስተሳሰብ ለውጥ ማድረግ አለብህ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር አድርጉት። ከነዚህ 7 ትምህርቶች ውስጥ የእናንተ ህይወት የሚቀይረው የትኛው ይመስላችኋል? ኮሜንት ላይ ጻፉ። ለተጨማሪ መጽሐፍ ትንታኔዎች እና የግል እድገት ትምህርቶች ኢትዮፒክ ቻናልን ሰብስክራይብ ያድርጉ። ማድረጋችሁንም እንዳትረሱ። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።